ሰላማችሁ ይብዛ። እንደምን አላችሁ? ደህና ናችሁ ወይ? በመጀመሪያ በጣም ይቅርታ ለመጠየቅ ነው። እንግዲህ ትላንትና አልቻልኩትም ነበረ የሜይ 13ን ዲቮሽናል ኮንተንት ለማቅረብ። እንግዲህ በቀኑ ነው የምንሄደው። ዛሬ 14 ነው የምንቀጥለው ማለት ነው። የትላንትናው ተዘሏል። አይ ትራይድ ማይ ቤስት ግን አልቻልኩም። ለዛ ነው ዛሬ ከቻርልስ ስፐርጀን የኢቭኒንግ ባይ ኢቭኒንግ ከሚለው መጽሐፍ ላይ የሜይ 4ን መርጬላችኋለሁ። እሱን አብረን እንቀጥላለን ማለት ነው። ኃይለ ቃል አድርጎ የመረጠው ኢሳይያስ ምዕራፍ 40 ቁጥር 11 ላይ ያለውን ክፍል ነው። ጠቦቶቹንም በክንዱ ይሰበስባል፣ በልቡም አጠገብ ወደ ደረቱ ወደ ልቡ አስጠግቶ ይሸከማቸዋል የሚልበትን ክፍል ነው የመረጠው ማለት ነው። ቻርልስ ስፐርጀን እንዲህ ይነበባል። እንዲህ ያሉ የጸጋ ቃላት የተነገሩለት እርሱ ማን ነው? እርሱ መልካም እረኛ ነው። ዮሐንስ ወንጌል ምዕራፍ 10 ከቁጥር 11። ጠቦቶቹን በልቡ አጠገብ ለምን ይሸከማቸዋል? ርኅሩህ ልብ ስላለውና በጠቦቶቹ ላይ ያለ ማንኛውም ድካም ልቡን ስለሚያቀልጠው ነው ወደ ልቡ አስጠግቶ ጠቦቶቹን የሚይዘው። የመንጋው ታናናሾች መቃተት፣ አለማወቅና ድካም ርኅራኄውን ይቀሰቅሰዋል። ምክንያቱም እንደ ታማኝ ሊቀ ካህናት ዕብራውያን ምዕራፍ 2 ቁጥር 17 ደካሞችን ማሰብ የእርሱ ድርሻ ነው። ከሁሉም በላይ በገዛ ደሙ ስለገዛቸው እነርሱ የእርሱ ንብረት ናቸው። ስለዚህ ይህን ያህል ዋጋ የከፈለባቸውን መንከባከብ አለበት፣ ይንከባከባቸዋልም። ከእነርሱ አንዱን እንኳን እንዳያጣ በገባው የቃል ኪዳን ተስፋ መሰረት ለእያንዳንዱ ጠቦት ኃላፊነት አለበት። ሉቃስ ወንጌል ምዕራፍ 15 ቁጥር 4 እንዲሁም ዮሐንስ ወንጌል ምዕራፍ 6 ቁጥር 39ን ተመልከቱ። ሁሉም የእርሱ ክብርና ሽልማት አካል ናቸው። ነገር ግን ጠቦቶችን ፈጽሞ ይሸከማል ከሚለው ሐሳብ ጀርባ ያለው ግንዛቤ ግን ምንድን ነው? አንዳንድ ጊዜ ከባድ ፈተናን እንዲታገሱ ባለመፍቀድ ይሸከማቸዋል። ከመከራው ቀድሞ በማዳን ማለት ነው። ይሸከማቸዋል። ለየት ባለ የፍቅር መጠን በመሙላት ፈተናን መቋቋምና ማለፍ እንዲችሉ በማድረግ ጠቦቶቹን ይሸከማል። ዕውቀታቸው ጥልቅ ላይሆን ቢችልም እርሱ በሚንከባከብበት መንገድ የተነሳ በሚያውቁት ነገር ውስጥ ጥልቅ የሆነ ጣዕም ወይም ደስታ አላቸው። ተስፋዎቹን እንዳሉ የሚቀበልና በየትኛውም ችግር ጊዜ በመሰረታዊ እምነት በቀጥታ ወደ ኢየሱስ የሚሮጥ በጣም ቀላል እምነት በመስጠት ጠቦቶቹን ይሸከማል። የእምነታቸው ቀላልነት በዓለም ላይ ካሉት ሰዎች በላይ ከፍ አድርጎ የሚሸከማቸውን ያልተለመደ የመተማመን ደረጃን ደግሞ ይሰጣቸዋል። እርሱ በልቡ አጠገብ ይሸከማቸዋል፣ ወደ ልቡ አስጠግቶ ይሸከማቸዋል የሚለው ሐረግ እንደገና ተመልከቱ። እንዴት ያለ ገደብ የለሽ ፍቅር ነው! ለእርሱ ታላቅ ፍቅር ባይኖረው ኖሮ በልቡ አጠገብ ወደ ልቡ አስጠግቶ ይሸከማቸው ነበርን? እንዴት ያለ ርኅሩህ መቀራረብ ነው! ከዚህ በላይ ሊቀርቡት በማይችሉት ሁኔታ ወደ እርሱ በጣም የቀረቡ ናቸው። እንግዲህ ከልብ እንዲያስጠግቶ ከመሸከም ያለፈ እንግዲህ ወዴት ይጠጉ? ወደ ልባቸው አስጠግቶ ተሸክሟቸዋል። እንዴት ያለ ቅዱስ ኅብረት ነው! በክርስቶስ እና በደካማ ጠቦቶቹ መካከል ውድ የሆነ የፍቅር ልውውጥ አለ። እንዴት ያለ ፍጹም ደህንነት ነው! በእቅፉ ውስጥ ያሉትን ማን ሊጎዳቸው ይችላል? ይህን ለማድረግ በመጀመሪያ እረኛውን መጉዳት አለባቸው። እንዴት ያለ ፍጹም ዕረፍትና እጅግ ጣፋጭ መጽናናት ነው!
በእርግጥ እኛ የኢየሱስን ማለቂያ የሌለውን ርኅራሄ ሙሉ በሙሉ አንገነዘበውም ይላል ቻርልስ ስፐርጀን በሜይ 14ቱ የኢሳይያስ ምዕራፍ 40 ቁጥር 14ን በሰበከበት ወር በተናገረበት ክፍል ላይ ያሉ ሐሳቦች ናቸው ማለት ነው። እነዚህ ላይ የተነሱ ዋና ዋና ሐሳቦች ምንድን ናቸው የሚለውን ደግሞ አብረን እናያለን ማለት ነው። አንደኛው የኢየሱስ መልካም እረኝነት እና ጥልቅ ርኅራሄ የሚለው ሐሳብ በዚህኛው ዲቮሽን ላይ ተነስቷል። ኢየሱስ ክርስቶስ በጎቹን ወይም ምዕመናንን በገዛ ደሙ ስለገዛቸው ለድካማቸው በመራራት በጥልቅ ስለሚወዳቸው ወደ ልቡ አስጠግቶ ይሸከማቸዋል ይላል። ወደ ልቡ አስጠግቶ፣ ወደ ልብ መጠጋት፣ ወደ ደረት መጠጋት ምንን ያሳያል? ዮሐንስ ወንጌል ላይ እንግዲህ የምታውቁት ነው። ዮሐንስ የመጨረሻው ራት ጊዜ ሁሉም በተወዛገቡ ጊዜ ማለት ነው እኔ የሆንን አሳልፎ የምሰጠው እኔ ነኝን የሚል አይነት ጭንቀት በገባባቸው ጊዜ ወደ ደረቱ ተጠጋ ነው የሚለው ራይ ወደ ደረቱ ተጠጋ። ማን ነው ብሎ ይጠይቃል ማለት ነው። ማን ነው? ከዮሐንስ ጥያቄ በኋላ ነው የምታውቁ ከሆነ እርስ በርስ ያጉረመርሙ ነበር። መጀመሪያ ላይ እኔ የሆንን ምናምን ይሉ ነበረ። ከዮሐንስ ጥያቄ በኋላ ነው ባይዘዊ ይህንን የያዝኩትን ወደ ወጨቱ አስገብቼ መልሼ ማጎርሰው እርሱ አሳልፎ የሚሰጠኝ ነው አለ። ከዮሐንስ መጠጋት በኋላ ነው የተመለሰው። ኢንፋክት ዮሐንስ ባይጠይቆ ኖሮ አይመልስም አይደለም ፖይንቱ። ግን ወደ ልቡ የሚጠጋጉትን ሚስጥር የሆነውን ሰው ግራ የሚጋባበትን የሚጠያየቅበትን ጉዳይ ከክርስቶስ አንደበት ይሰማሉ ማለት ነው። ወደ እርሱ የሚጠጉ ወደ ልቡ የሚጠጉ። ግን እዚህ ጋር ፖይንቱ ምንድን ነው? እሱ ነው መጀመሪያ ቀድሞ ጠቦቶቹን ወደ ራሱ የሚያስጠጋው። እዚህ ጋር ወደ ልቡ ትርታ አስጠግቶ የሚይዛቸው ማን ነው? ራሱ ኢየሱስ ክርስቶስ ነው። ከዛ በኋላ የልቡን ለልባችን ይናገራል። ሁለተኛ በፈተና ጊዜ የሚደረግ ጥበቃ ከእረኛው ማለት ነው። እረኛው በጎቹን ከአቅማቸው በላይ ከሆነ ፈተና ይጠብቃቸዋል። ፈተናን ማለፍ እንዲችሉም ልዩ የሆነ ፍቅርን፣ ቀላል እምነትን፣ መተማመንንም ይሰጣቸዋል። በጣም በኢዚየስት የሚባል እምነት ነው ያላቸው ጠቦቶች ማለት ነው። የተወሳሰበ ነገር ያኔ እንደዚህ አሳልፎኝ እንደዚህ ገብቼ እንደዚህ ወጥቼ ምናምን የሚል ነገር ምን ላይሉ ይችላሉ፣ ላያመጡ ይችላሉ። እንዲሁ ይተማመኑበታል። ኢዚ የሆነ እምነት አላቸው ምኖች? ጠቦቶች። እርሱም ያንን እምነታቸውን የጠቦቶቹን ምን ይላል? ይቀበላል። ከዚያስ ፍጹም ደህንነትና ህብረት ከእረኛው ጋር ያለን ይናገራል። በክርስቶስ እቅፍ ውስጥ መሆን ማለት ማንም ሊያደፈርሰው የማይችል ፍጹም ደህንነት፣ እረፍት፣ መጽናናትና ከእርሱ ጋር እጅግ የጠበቀ ህብረት መኖሩን የሚያመለክት ነው። በጎቹን ለመጉዳት አስቀድሞ እረኛውን መጉዳት ይጠበቅበታል፣ ሊጎዳን የሚመጣ አካል። ለዚህ ነው አንዳንዴ የዳኑ አይጠፉም፣ ኦር በጎቹ ተኩላ አይበላቸውም፣ ወይም ጠፍተው አይጠፉም፣ ወይም ወድቆ አይወድቁም ሲባል እረኛው ላይ ያለ መተማመንን ነው እንጂ እያወራን ያለ ነው በጎቹ ላይ ድካም የለም የሚል ነገር አይደለም እየተወራ ያለው። ብዙ ጊዜ ሚስ አንደርስታንድ የሚፈጠረው እዛ ነው። አንጠፋም ብላችሁ እንደፈለጋችሁ ለመሆን ምናምን ኖ አልጠፋም ብሎ እረኛው ባንቀላፋበት ወደ ተኩላ መንደር የሚሮጥ በግ ምሳሌ መጽሐፍ ቅዱስ ላይ አልተሰጠንም። በግ ሁሌም 24/7 under the protection and under the surveillance of the shepherd መሆን አለበት። በግ በራሱ ማለት ነው። ኦኬ እሱ የማይተኛ ነው። እርሱ የማያንቀላፋ ነው። ማን? በጉ። ለምንድነው የማይተኛውና ለምንድነው የማያንቀላፋው? በጉ ለሱ ዲር ስለሆነ ነው። በጉ ለሱ በጣም የተወደደ ስለሆነ ነው። ከሰጠኝ አንዳች እንኳን ሳላጠፋ አይደለም የሚለው፣ ከሰጠኝ አንዳች እንኳን እንዳላጠፋ የላከኛ ፈቃድ ይሄ ነው ይላል ዮሐንስ 6 ላይ ኢየሱስ ክርስቶስ ሲናገር። ስለዚህ በጎቹ አይጠፉም ሲባል በጎቹ ደካማ አይደሉም አይደለም እያልን ያለ ነው። ኦር በጎቹ የመጥፋት ዝንባሌ የላቸውም አይደለም እያልን ያለ ነው። ሁሌም ምን የምጠቅሰው አለ ኢሳይያስ 3 ላይ እኛ ሁላችንም እንደ በጎች ተቅበዝብዘን ጠፋን ነው የሚለው እንጂ ወደ ቤት ተመልሰን መጣን አይልም። ደን የሁላችንም በደል በእርሱ ላይ ሲያኖር ነው ወደ ነፍሳችን እረኛ መመለስ ይቻል ነው። ደን እርሱ የማይተኛ የማይንቀላፋ ነው። የማይተኛ የማይንቀላፋ የሆነበት ምክንያት ደግሞ እኛ እረፍት የለሽ ጠፊዎች ስለሆንን ነው፣ የምንጠፋ ስለሆንን ነው። እረኛው የሚያስፈለገው እኛ ወደ ቤት መመለስ የምንችል አይነት ስላልሆንን ነው። ስለዚህ
በጎቹ አይጠፉም ሲባል የበጎቹን አቅም እያወራን አይደለም። በጎቹ አይጠፉም ሲባል የበጎቹን ነፃ ፈቃድ ጉዳይ አይደለም እያወራን ያለ ነው። በጎቹ አይጠፉም ሲባል ፓራላል የሆነው ትሩዝ ምንድን ነው? እረኛው አያንቀላፋም ነው። ዳስት እረኛው አያንቀላፋም። ፍጹም ድነትን ፍጹም የሆነ በእርሱ መጠበቅን የምናወራው ፍጹም የሆነ እረኛ ስላለን ነው። ስለዚህ አይዲያ ኦፍ በጎቹ አይጠፉም የዳኑ አይጠፉም ተብሎ ሲወራ አይዲያው ምንድነው ማለት ነው? እረኛው አሳልፎ ምን አይልም አይሰጥም፣ እረኛው አያንቀላፋም ማለት ነው። ሌላኛው የክርስቶስ ትህትና ታይቷል በዚህኛው ዲቮሽን ላይ። በታሪክ ለምሳሌ በጥንቷ ግብፅ እረኝነት በህብረተሰቡ ዘንድ እንደ ዝቅተኛ ስራ ይቆጠር ነበር። ይህ ታሪካዊ እውነታም የሚያሳየው ኢየሱስ ክርስቶስ እኛን ለማዳን ሲል መልካም እረኛ ሆኖ በመስቀል ሞት ራሱን ገልጦ ራሱን በመስቀል ሞት ላይ አሳልፎ ሰጥቶ ማዋረዱን ራሱን ዝቅ ማድረጉን ያሳያል። እረኝነት መልአኩን መጥቶ መጀመሪያ ላይ እንግዲህ የክርስቶስን መወለድ ብስራት የተናገረው ለእረኞች ነው እንደምታውቁት ማለት ነው። እና ለምን ሲባል የተወለደው ራሱ ምን ስለሆነ? እረኛ ስለሆነ። ምን አይነት እረኛ? መልካም የበጎች እረኛ ስለሆነ ማለት ነው። ስለዚህ እረኛው ሲወለድ ለእረኞቹ ነው ቀድሞ የተነገረው። ዛሬ በዳዊት ከተማ መድኃኒት የሆነ እርሱም ክርስቶስ አይደለ ምን ብሎላቸዋል? ተወልዶላቸዋል የሚል ነገር ሲናገር እንሰማለን ማለት ነው። ስለዚህ የክርስቶስን ፍጹም ትሕትና ራሱን ማዋረዱን ራሱን ዝቅ ማድረጉን ፊልጵስዩስ ምዕራፍ 2 ቁጥር 6 ጀምሮ የምናየውን ያንን ኮንደንሴሽን ያንን መውረድ ዝቅ ማለትን ይሄ ዲቮሽን ይናገራል። የመጨረሻው የመስዋዕትነት ፍቅር ነው። ጽሑፉ በመጨረሻ የሚያተኩረው ኢየሱስ ነፍሱን ስለ በጎቹ አሳልፎ የሰጠ አፍቃሪና መልካም እረኛ መሆኑን በማስታወስ ምስጋና እንድናቀርብ በማሰብ ነው ይላል። ራሱን አሳልፎ ሰጥቷል። ስለዚህ ምንም ሌላ የምናደርግለት ነገር የለም። እያመሰገንነው ባሰማራን የለመለመ መስክ ላይ መኖር ነው የሚል ፕሪሳይዝ የሆነ ሐሳብ ያቀርባል ማለት ነው። ስለዚህ ኢየሱስ መልካም እረኛ ነው፣ ጥልቅ ርኅራኄ ያለው፣ በፈተና ጊዜ የሚጠብቀን እረኛ ነው። ፍጹም ደህንነትና ኅብረት አለን እሱ ጠባቂያችን ስለሆነ። ትሕትናውን አይተናል። ራሱን አዋርዶ እረኞች በጣም በሚናቁበት ዘመን ውስጥ ነው የመጣውና መልካም እረኛ እኔ ነኝ እያለ ሲናገር ያየ ነው። ከኔ በፊት የመጡት አለ ሌሎቹን ህዝቡን የማይሆን አይነት ነገር ሲያደርጉ የነበሩትን ማለት ነው። ሌባና ወንበዴ ናቸዋል ከኔ በፊት የመጡትን ዮሐንስ 10 ላይ ኦኬ የሚሰርቁ የሚገድሉ ናቸው የሚል አይነት ነገር ሲናገር እናያለን። የመጨረሻው ፍቅሩን በመስዋዕትነት ነው የገለጠው። ራሱን አዋረደ። ይህ መልካም እረኛ ራሱን አዋረደ የሚል ነው። ስለዚህ የተወደድንበት ፍቅር የምንጠበቅበት ጥበቃ ኦኬ እግዚአብሔር በክርስቶስ ኢየሱስ በኩል ለጠቦቶቹ የገለጠው ፍቅር በእምነት በጣም ደካማ የሆነውን ያንን አካል እምነቱን የሚቀበል ጌታ መሆኑን ያሳያል ማለት ነው። ምን ያህል ከኛ ይጠበቃል ነው። በእምነታቸው በእውቀታቸው በጣም ደካማ የሆኑ ሰዎችን አክሴፕት የምናደርግበት መንገድ ይሄ ለምሳሌ ለእኔ ቻሌንጅ ነው። ዛሬ ራሱ ሶሻል ሚዲያ ላይ ከቲክቶክ ውጭ ባሉት ላይ እንግዲህ አክቲቭ ነኝና ከሰዎች ጋር በማደርገው መስተጋብር ላይ በጣም ቻሌንጅ የምደረግበት ነገር ነው። አንዳንዴ ኮምፕሊትሊ ስለሚያወሩት ነገር ኖሃው የሌላቸው ምን እያወሩ እንዳለ ራሱ ካወሩ በኋላ የሚያስቡ ሰዎች ይገጥሟቸዋል። እንደነዚህ አይነት ሰዎችን እንዴት ነው ትሪት ማድረግ የሚኖርብን የሚለው ኤሪዝ ቻሌንጅ። ለምን ጠቦቶችን ክርስቶስ ኢየሱስ በጣም ሊትል ፌዝ የሚባለውን በጣም ትንሹን የሚባለውን እምነት ነው እየተቀበለ በታዛው ስር የሚያኖራቸው በጥበቃው ውስጥ የሚያኖራቸው። ያ ክርስቶስ በጎቹን ወደ ልቡ ወደ ደረቱ አስጠግቶ የሚሸከምበትን መሸከም በጸጋው በኩል እንግዲህ ለእኛ ያብዛልን፣ ወንድም እህቶቻችንን መሸከም የምንችልበትን የሚል ነገር ቻሌንጅ አድርጎኛል እኔ በግሌ ማለት ነው። ጸጋና ሰላም ይብዛላችሁ።